ሰላም የኢትዮ ስማርት ዩቲዩብ ተከታዮቼ እንደምናችሁ በያላችሁበት ሰላምና ጤና እመኝላችኋለሁ። እንግዲህ ይህንን የዩቲዩብ ቻናል ከከፈትኩኝ በኮሮና ጊዜ ነው። ዛሬ 6 ዓመት አካባቢ ማለት ነው። እስካሁን ሞኒታይዝ አልሆነም። ከዚህ በተጨማሪ ደግሞ 4000 ሰብስክራይበር አግኝቷል። ለዚህም ደግሞ ይህንን ላደረጋችሁ አመሰግናለሁ፣ በጣም አመሰግናለሁ። በመቀጠል አሁን ዩቲዩብ በሚቀጥለው እንግዲህ ከ5 ወር በኋላ የካቲት አካባቢ እንግዲህ ዋች አወሩን ወደ 8000 ከ4000 ወደ 8000 ለማሳደግ አስቧል። ያንን ደግሞ ለማምጣት በጣም ከባድ ስለሆነ እንግዲህ እስከዛ ድረስ እንግዲህ 4000 ዋች አወር ለማስገባት አሁን ያለሁበት እንግዲህ አነስተኛ ነው። ወደ 2000 ዋች አወር ነው። ወደ 4000 ዋች አወር አድረሳችሁኝ ይሄንን ሞኔታይዝ ዩቲዩብ እንዲደረግ እንሆ እንድታበረታቱኝ የዩቲዩብ ቻናል ተከታዮቼ ጠይቃችኋለሁ። እንግዲህ በዛሬው መረጃ የማቅረብላችሁ የዛሬ ነሐሴ 22 2018 ዓ.ም የጥቁር ገበያ መረጃዎችን እንዲሁም ደግሞ በግል ባንክ ወይም ደግሞ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ፣ በአህዱ ባንክ፣ የአማራ ባንክ እና አቢሲኒያ ባንክ አንዱን ዶላር በስንት ብር እየመነዘሩ እንደሆነ አመለክታችኋለሁ። በቀጣይ ደግሞ የአንድ በርሜል ድፍድፍ ነዳጅ ዋጋ በዛሬው ዕለት ምን ይመስላል የሚለውን አቀርብላችኋለሁ። በመቀጠልም ደግሞ በብሔራዊ ባንክ ህጋዊ ፈቃድ ያገኘውን የሮሃም የምንዛሬ መረጃዎችን አቀርብላችኋለሁ። እንግዲህ ከጥቁር ገበያ ጀምራለሁ ማለት ነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር 182 ብር ከ19 ሳንቲም እየተመነዘረ ይገኛል። ሌላው ደግሞ አንድ ዩሮ ደግሞ በ212 ብር ከ66 ሳንቲም እየተመነዘረ ይገኛል። ያ ማለት እንግዲህ ወደ 100 ዩሮ ብትቀይሩት ወደ 21266 ብር እየተመነዘረ ይገኛል ማለት ነው። አንድ የስዊስ ፍራንክ በዛሬው ዕለት 226 ብር ከ85 ሳንቲም ሲመነዘር 100 ዩሮ ደግሞ ወደ 22685 ብር እየተመነዘረ ይገኛል። አንድ የካናዳ ዶላር 131 ብር ከ46 ሳንቲም ሲመነዘር እንግዲህ ይሄ ማለት 100 የካናዳ ዶላር 13146 ብር እየተመነዘረ ይገኛል። አንድ የአውስትራሊያ ዶላር በ130 ብር ከ89 ሳንቲም ሲመነዘር አንድ የቻይና ደግሞ ዩዋን ደግሞ በዛሬው ዕለት በጥቁር ገበያ 27 ብር ከ10 ሳንቲም በመመንዘር ላይ ይገኛል። አንድ የእንግሊዝ ፓውንድ ስተርሊንግ ወደ 248 ብር ከ43 ሳንቲም ሲመነዘር ያ ማለት 100 የእንግሊዝ ፓውንዱ ወደ 24843 ብር እየተመነዘረ ይገኛል። አንድ የስዊዝ ፍራንክ ወይም ደግሞ የስዊዝ ክሮን 19 ብር ከ20 ሳንቲም ሲመነዘር አንድ የኩዌት ዲናር ደግሞ በጥቁር ገበያ 590 ብር ከ15 ሳንቲም እየተመነዘረ ይገኛል። ያ ማለት እንግዲህ 100 የኩዌት ዲናሩ ወደ 59 ብር ከ15 ሳንቲም እየተመነዘረ ይገኛል ማለት ነው። አንድ የዩናይትድ አረብ ኤሚሬት ድራም ደግሞ በ49 ብር ከ60 ሳንቲም ሲመነዘር አንድ የሳውዲ ሪያል ደግሞ 48 ብር ከ51 ሳንቲም እየተመነዘረ ይገኛል። አንድ የኦማኒ ሪያል 473 ብር ከ80 ሳንቲም ሲመነዘር ያ ማለት 100 የኦማኒ ሪያል ወደ 47380 ብር እየተመነዘረ ይገኛል። አንድ የጆርዳንያን ዲናር በ256 ብር ከ98 ሳንቲም ሲመነዘር 100 የጆርዳንያን ዲናር ደግሞ ወደ 25698 ብር እየተመነዘረ ይገኛል። አንድ የባህሬን ዲናር ደግሞ 483 ብር ከ59 ሳንቲም የገባ ሲሆን በጥቁር ገበያ ያ ማለት 100 የባህሬን ዲናሩ 48359 ብር ገብቷል ማለት ነው። አንድ የቱርክ ሊራ በ3 ብር ከ79 ሳንቲም በጥቁር ገበያው እየተመነዘረ ይገኛል። አንድ የእስራኤል ሽክል 61 ብር ከ33 ሳንቲም ሲመነዘር አንድ የህንድ ሩጲ ደግሞ 1 ብር ከ90 ሳንቲም እየተመነዘረ ይገኛል። በመቀጠል እንግዲህ የምናየው በዛሬው ዕለት የአሜሪካ ዶላር በከፍተኛ ዋጋ እየመነዘሩ ያሉ ባንኮችን ነው። በአንደኛ ደረጃ እየመነዘረ ያለው እንግዲህ አቢሲኒያ ባንክ ነው። አንዱን የአሜሪካ ዶላር በ163 ብር ከ65 ሳንቲም እየመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላሩን 16365 ብር እየተመነዘረ ይገኛል። በሁለተኛ ደረጃ እየመነዘረ የሚገኘው አንበሳ ባንክ ነው። አንዱን የአሜሪካ ዶላር 161 ብር እየመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላሩን በ16100 ብር እየመነዘረ ይገኛል። በመቀጠል ደግሞ በሶስተኛ ደረጃ አሃዱ ባንክ ስለሆነ እየመነዘረ የሚገኘው አንዱን የአሜሪካ ዶላር በ160 ብር ከ88 ሳንቲም እየመነዘረ ይገኛል። ያ ማለት
100 የአሜሪካ ዶላሩን 16088 ብር እየመነዘረ ይገኛል። በአራተኛ ደረጃ እንግዲህ አዲስ ህብረት ስራ ባንክ ሲሆን አንዱን የአሜሪካ ዶላር በ160 ብር ከ85 ሳንቲም እየመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላሩን 16085 ብር እየመነዘረ ይገኛል። በአምስተኛ ደረጃ ደግሞ እየመነዘረ የሚገኘው አማራ ባንክ ነው። አንዱን የአሜሪካ ዶላር 160 ብር ከ50 ሳንቲም እየመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላሩን 16050 ብር እየመነዘረ ይገኛል ማለት ነው። እንግዲህ ወደሚቀጥለው መረጃ እሄዳለሁ። ወደ ሮሃ የምንዛሪ መረጃ እሄዳለሁ። በብሔራዊ ባንክ እንግዲህ ፈቃድ ያገኘ የግል የውጭ ምንዛሪ ቢሮ ነው። በዛሬው ዕለት እንግዲህ ነሐሴ 20 2018 ዓ.ም አንዱን የአሜሪካ ዶላር ሮሃ የምንዛሪ መረጃ እንደሚከተለው አቀርብላችኋለሁ። አንዱን የአሜሪካ ዶላር በ180 ብር ከ77 ሳንቲም ሲመነዝር ያ ማለት 100 የአሜሪካ ዶላሩን 18077 ብር እየመነዘረ ይገኛል። አንዱን ዩሮ ደግሞ በ203 ብር ከ52 ሳንቲም ሲመነዘር ያ ማለት 100 ዩሮውን ደግሞ 20352 ብር እየመነዘረ ይገኛል። 100 የእንግሊዝ ፓውንድ ስተርሊንግን ደግሞ በ233 ብር ከ53 ሳንቲም ሲመነዝር 100 የእንግሊዝ ስተርሊንግ ፓውንድን ወደ 23355 ብር እየመነዘረ ይገኛል። አንድ የካናዳ ዶላርን ደግሞ 121 ብር ከ37 ሳንቲም ሲመነዝር 100 የካናዳ ዶላሩን ደግሞ 12137 ብር እየመነዘረ ይገኛል። አንድ የአውስትራሊያ ዶላሩን ደግሞ 115 ብር ከ77 ሳንቲም ሲመነዝር 100 የአውስትራሊያ ዶላሩን ደግሞ 11577 ብር እየመነዘረ ይገኛል። አንድ የስዊስ ፍራንክን በ217 ብር ሲመነዝር ያ ማለት 100 የስዊስ ፍራንኩን 21700 ብር እየመነዘረ ይገኛል። አንድ የዩናይትድ አረብ ኤሚሬት ድራሙን ደግሞ በ48 ብር ከ05 ሳንቲም ሲመነዝር ያ ማለት እንግዲህ 100 የአረብ ኤሚሬት ድራሙን ወደ 4800 ብር እየመነዘረ ይገኛል። አንድ የሳውዲ ሪያልን በ47 ብር ሲመነዝር ያ ማለት 100 የሳውዲ ሪያሉን 4700 ብር እየመነዘረ ይገኛል። እንግዲህ አድራሻው የዚህ የሮሃ የምንዛሪ መረጃ 0960444333 በዚህ ስልክ በመደወል አድራሻውን በትክክል አግኝታችሁ የውጭ ምንዛሪ የምትፈልጉና በህጋዊ መንገድ መለወጥ የምትፈልጉ ይህንን ስልክ ቁጥር መጠቀም ትችላላችሁ። ደግምላችኋለሁ 0960444333 እንግዲህ የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ መረጃ ይሄን ይመስላል። በቀጣይ በተለያየ ወይም በሌላ ርዕስ እስከምንገናኝ ይህንም ቻናል ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ እንድታበረታቱ ጋብዛለሁ። በያላችሁበት ሰላምና ጤና ተመኘሁላችሁ። ሰላም ዋሉ።